ንጹህ አቅርባችሁ መዝሙር 6-7 ጊዜ ጸልያችሁ በውሃው ታጥባችሁ ብትወጡ ይረዳችኋል በጣም። ከሱም በተጨማሪ ደግሞ የተለያዩ ከአእምሮ ህመም ጋር የተገናኙ በሽታዎችን ለመፈወስ የሚገለገሉበት የሚጠቀሙበት መጽሐፍ ነው። እንደዚህ አይነት ስሜቶች ስትሆኑ የመድከም የመደበር ስሜቶች ስትሆኑ የመሸነፍ ስሜቶች ስትሆኑ መዝሙር 4ን ጸልዩ። ታመሙ ልጆቻችን የትኛውን የመዝሙር ክፍል ብንጸልይ ጥሩ ነው የሚል ጥያቄን ያደረሳችሁኝ፣ ጽንስ የመውረድ አስቀድሞ ጽንስ የመውረድ አይነት ሁኔታዎች ይገጥማሉ። በዚህ ብዙ ሴት እህቶቻችን ህይወታቸውን ያጡ እህቶች አሉና በማናቀው ምክንያት እንረበሻለን። ምክንያቱን አታውቁትም ግን ውስጣችሁ ይረበሻል። ምክንያቱን አታውቁትም ግን ውስጣችሁ ፍርሃት ይሰማቸዋል። ሴት እህቶቻችን ነፍሰ ጡር ሲሆኑ ክፉ መንፈስ እንዳይነካቸው፣ እንዳይፈትናቸው፣ ጥቃት እንዳይደርስባቸው የህክምና አገር በቀል የሆኑ የህክምና እውቀቶችን በመጠቀም እንግዲህ የማይፈወሱ የሚባሉ ህመሞችን ይፈውሱ ነበረ። ሰላም እንዴት ናችሁ? ሰሞኑን ካደረሳችሁኝ ጥያቄዎች መካከል አንደኛው ለአይን ህመም የሚሆን የመዝሙረ ዳዊት ክፍል የትኛው ነው የሚል ሲሆን የመጀመሪያው ለአይን ህመም ነው። እንግዲህ አባቶቻችን ከሚጠቀሙባቸው የመዝሙር ክፍሎች መካከል ለአይን ህመም መዝሙር 6 ነው። መዝሙር 6 በተለይ አሁን መንፈሳዊ ህክምና የሚሰጡ አባቶች ወይም ደግሞ አገር በቀል የሆነውን ህክምና የሚሰጡ ሆሊስቲክ በሆነ መንገድ ህክምና የሚሰጡ አባቶች መዝሙር 6ን በመጠቀም መድኃኒቶችን ያዘጋጃሉ። ስለዚህ ተጨማሪ የእጽዋት ህክምና ወይም ሌላ አይነት ህክምና ሳያስፈልጋችሁ መዝሙር 6ን ለአይን ህመም ልትጠቀሙበት ትችላላችሁ። ንጹህ አቅርባችሁ መዝሙር 6-7 ጊዜ ጸልያችሁ በውሃው ታጥባችሁ ብትወጡ ይረዳችኋል በጣም። ይህንን ስላችሁ ይህንን ሰምተው ብዙ ሰዎች ተጠቅመውበት ረድቶናል ያሉኝ ሰዎች በጣም ብዙ ሰዎች አሉ። እኔም ራሴ ተጠቀሜበታለሁ፣ ሰዎችም ተጠቅመንበታል፣ ለውጥ አይተንበታል አይናችን ላይ ያሉኝ ሰዎች በጣም በርካታ ናቸውና እናንተም ብትጠቀሙበት አይናችሁንም ያማችሁ ከሆነ ብትጠቀሙበት ይረዳችኋል። መዝሙር 6ን ማለት ነውና ሁሌ ጠዋት ስትነሱ ንጹህ አቅርባችሁ ሁሌ እንደምላችሁ 7 ጊዜ በተመስጦ ውስጥ ሆናችሁ ጸልያችሁ ታጥባችሁ ብትሄዱ ማታም ከመተኛታችሁ በፊት ልክ እንደዛው ብታደርጉ ለውጥ ታዩበታላችሁ። ሁለተኛው ለህመም ለሚያጠቃቸው ወይም ለታመሙ ልጆቻችን የትኛውን የመዝሙር ክፍል ብንጸልይ ትመክረናለህ? ሲታመሙ ብቻ ሳይሆን ሳይታመሙም ብትጸልዩላቸው ለልጆቻችሁ ጤና፣ ለልጆቻችሁ ሰላም ሊሆን ይችላል። እሱም መዝሙር 9 ነው። ስለዚህ አንዳንዴ ሆስፒታል ከመሄዳችሁ በድንገት እንኳን ቢታመሙባችሁ ሳይታመሙም እንደነገርኳችሁ ታመሙም ደግሞ ዘመናዊ ህክምናም እየተከታተሉ ከሆነ መዝሙር 9ን ሁሌ ለልጆቻችሁ የልጆቻችሁን የክርስትና ስም እየጠራችሁ መዝሙር 9ን ብትጸልዩላቸው፣ መጸለይ ከጀመሩም ደግሞ ማንበብ የጀመሩ ልጆችም ከሆኑ ታዳጊ ከሆነ እነሱም መዝሙር 9ን እንዲጸልዩ ብታበረታቷቸው፣ ካልሆነም እናንተ ለልጆቻችሁ መዝሙር 9ን ብትጸልዩላቸው በጣም ይረዳችኋል። ምናልባት አንዳንድ ቀን ሌሊት ላይ ሊታመሙባችሁ ይችላሉ። ያኔ መዝሙር 9ን ብትጸልዩላቸው ይረዳችኋል። ልክ አሁን በምዕራቡ ዓለም ለኛ ጋር እንደተለመደው ማታ ማታ ልጆች እንቅልፍ እንዲወስዳቸው የተረት መጽሐፍ ይነበባል። ጥሩ ነው መጥፎ ነው እያልኩኝ አይደለም፣ ግን ልክ እንደዛው ከመተኛታቸው በፊት ልጆቻችሁ መዝሙር 9ን እንዲሰሙ እያደረጓችኋቸው እንቅልፍ ሳይወስዳቸው ብትጸልዩላቸው ብታነቡላቸው አንድ በእነሱም ንቁ አእምሮ ላይ የእግዚአብሔር ኃይለ ቃል እያደረ አዎንታዊ የሆነ ኃይለ ቃል አይምሯቸው ውስጥ እያደረ ስለሆነ የሚሄደው ለእድገታቸው ይረዳቸዋል፣ ለመንፈሳዊ እድገታቸው ይረዳቸዋል። ሁለት በህልም በቅዠት መልክ የሚፈታተን ክፉ መንፈስ እንዳያጠቃቸው ይረዳቸዋል። ሁለተኛ ሌሎች ህመሞችም ካሉ ልክ እንደዛው ልጆቻችሁ ሊረዳ ይችላል። መዝሙር 9 እንደዚህ በቀላሉ ህይወታችንን ጤናማ ማድረግ እንችላለን። እንግዲህ አባቶቻችን እውቀትና ጥበብ መንፈሳዊ እውቀትና ጥበብ ምንም የተለየ የተወሳሰበ ነገር ውስጥ ሳንገባ በቀላሉ እጃችን ላይ ያሉ የጸሎት መጽሐፍቶችን በመጸለይ ደስተኛ ህይወት፣ ሰላማዊ ህይወት፣ ጤናማ ህይወት እንድንኖር ያስችለናል እና ብዙዎቻችን አሁን በህይወታችን ውስጥ ለድብርት፣ ለጭንቀት፣ ለፍርሃት የምንጋለጠው አንድም ጤና በማጣት ነው፣ ሁለት ትምህርት በማጣት ነው። እንዴት ጤናችንን መጠበቅ እንደምንችል መንፈሳዊ ጤናችን፣ አካላዊ ጤናችን እንዴት መጠበቅ እንደምንችል ትምህርት ማግኘት ስላልቻለን፣ ትክክለኛ ጥቆማ ማግኘት ስላልቻለን ነው አንድም
የምንረበሸው የምንጨነቀው የምንጎዳው። ግን ወደ አገር በቀል እውቀታችን ወደ አባቶቻችን መንፈሳዊ እውቀቶችና ጥበቦች ብንመለስ ልክ እንደዚሁ በቀላሉ የራሳችንን፣ የልጆችን፣ የቤተሰባችንን፣ የማህበረሰብ፣ የጎረቤት፣ የአገርን ጤና መጠበቅ እንችላለን እና በዚህ መልኩ ይህንን መንፈሳዊ እውቀትና ጥበብ እንድጠቀሙ መክራችኋለሁ። ዛሬ ላካፍላችሁ የፈለግኩት መዝሙር 15 ነው። ብዙ ጊዜ በህይወታችን ውስጥ በማናቀው ምክንያት እንረበሻለን። ምክንያቱን አታውቁትም፣ ግን ውስጣችሁ ይረበሻል። ምክንያቱን አታውቁትም፣ ግን ውስጣችሁ ፍርሃት ይሰማችኋል። እንደዚህ አይነት ስሜት ተሰምቷችሁ የሚያከሆነ ማለት ነው። ወይም ደግሞ በአንዛይቲ የሚባለው ህመም ማለት ነው። በዛ ደረጃም ባይደርስ ግን እለት ተዕለት ሳናቀው ውስጣችንን የሚረብሹ ነገሮች ይገጥሙናል። መንፈሳችንን የሚረብሽ፣ ስሜታችንን የሚረብሽ፣ የሚያስጨንቀን፣ እንቅልፍ የሚነሳን፣ ምግብ አላስበላ የሚለን ምክንያቶችና በውል ግን ምክንያቱን ላናቀው እንችላለን። በስነ ልቦናው ረገድ እንደዚህ አይነት ህመም፣ እንደዚህ አይነት የስሜት መረበሽ ከየት ይመጣል፣ እንዴት ይመጣል ራሱን የቻለ ሰፊ ነገር ነው። ግን ሊቃውንት አባቶቻችን የመዝሙረ ዳዊትን ለሕክምና ሲጠቀሙበት አንደኛው መዝሙር 15ን ይጠቀሙበት የነበረው እንደዚህ አይነት ስሜት ሲሰማን ከእንደዚህ አይነት ስሜቶች ለመውጣት ነበር የሚጠቀሙበትና የሚገለገሉበት። መዝሙር 15 በየትኛውም አይነት ሁኔታ ውስጥ ሆነን የስሜት መረበሽ ሲገጥመን፣ ፍርሃት ሲገጥመን፣ መደናገጥ ሲገጥመን መዝሙር 15ን በፍጹም ተመስጦና አትኩሮት መዝሙር 15ን 7 ጊዜ መጸለይ እና መድገም ከዚህ ስሜት ውስጥ እንድንወጣ ይረዳናል። መዝሙር 15ን ማለት ነው። በተለይም ደግሞ በተደጋጋሚ ከዚህ ስሜት ውስጥ ለመውጣት እንዲረዳን ጠዋት 7 ጊዜ፣ ማታ ከመተኛታችን በፊት ደግሞ 7 ጊዜ ፍጹም ከዚህ ስሜት ውስጥ እስክንወጣ ቃላቶቹን እያንዳንዱን መዝሙር 15 ላይ ያሉትን ቃላት ኃይለ ቃሉን ከውስጣችን ጋር እያስማማን እያዛመድን ቃሉን በውስጣችን እያሰረጽን በፍጹም አትኩሮት 7 ጊዜ እየደገምን ብንጸልየው ከእንደዚህ አይነት ስሜት ውስጥ እንድንወጣ ይረዳናል። መዝሙር 15 ማለት ነውና እዚህ ስሜት ውስጥ ካላችሁ፣ እዚህ የመረበሽ ስሜት ውስጥ እንደዚህ አይነት ፍርሃት የሚሰማችሁ ከሆነ ከዛሬ አንስታችሁ መዝሙር 15ን በፍጹም አትኩሮት 7 ጊዜ ጠዋትና ማታ ብትጸልዩ ይረዳችኋል። ለነፍሰ ጡር እናቶች ወይም ደግሞ ለነፍሰ ጡር ሴቶች ከመዝሙረ ዳዊት ጋር በተገናኘ ምን የጸሎት ክፍል ትጠቁመናለህ ወይም ትመክረናለህ የሚል ጥያቄ ነው የደረሰኝ። እንግዲህ እኔ የምነግራችሁ ነገሮች እንዳለ አብዛኛው ሁሉም ከመዝሙረ ዳዊት ጋር የተገናኙት የኔ ጥቆማና የኔ ምክሮች አይደሉም። በመጽሐፍት የተጻፉ እናቶች አባቶች ሲጠቀሙበት የነበረ ከራሱ ከአባታችን ከንጉስ ቅዱስ ዳዊት እየተላለፈ የመጣ እውቀትና ጥበብ ነው። እናት አባቶቻችን የሚጠቀሙበት የተጠቀሙበት ነገር ነውና ከነሱ ያገኘሁት ነው እንጂ የኔ አይደለም የሚለው መልእክት ለማስተላለፍ ነው በቅድሚያ። ቀጥሎ እንግዲህ ሴት እህቶቻችን ነፍሰ ጡር ሲሆኑ ክፉ መንፈስ እንዳይነካቸው፣ እንዳይፈትናቸው፣ ጥቃት እንዳይደርስባቸው። ምክንያቱም ከነፍሰ ጡር እናቶች ጋር ወይም ከሴቶች ጋር በተገናኘ እንግዲህ ሁለት አይነት ነገሮች አሉ። ባዮሎጂካል በሆነ መንገድ ወይም ፊዚዮሎጂካል በሆነ መንገድ የሚደርስባቸው ህመም አለ። በመንፈስ ጥቃት ደግሞ የሚመጣ ልክ እንደ ሾተ ላይ እንደሚባለው ጽንስ የመውረድ አስቀድሞ ጽንስ የመውረድ አይነት ሁኔታዎች ይገጥማሉ። በዚህ ብዙ ሴት እህቶቻችን ህይወታቸውን ያጡ እህቶች አሉና እንደዚህ እንደ ሾተ ላይ አይነት በክፉ መንፈስም ፊዚዮሎጂካል በሆነ መንገድም የሚመጡ በሽታዎችን፣ ሌሎችን ከዚህ ጋር የተያያዙም ያልተያያዙም እንዳልኳችሁ አካላዊና መንፈሳዊ የሆኑ ህመሞችን ከእናቶቻችን ለማረቅ ከእህቶቻችን ለማረቅ የቀደሙት እናት አባቶቻችን ይጠቀሙት የነበረው የመዝሙር ክፍል መዝሙር 1 ነው። በጣም የሚደንቀው ነገር ምንድን ነው መሰላችሁ? በተለይም በቀደመው ዘመን በገጠሩ የሀገራችን ክፍል እናቶች ነፍሰ ጡር ሲሆኑ መዝሙር 1 በብራና ላይ ይጻፍና ያ ብራና ተጠቅልሎ በክታብ ተዘጋጅቶ እናቶች ላይ ይታሰር ነበረ። ከመኝታቸው ስር ይደረግ ነበረ። ወይም ደግሞ አስተውላችሁ ከሆነ የተወሰኑ ፎቶዎች፣ የቆዩ ፎቶዎችን ካያችሁ ነፍሰ ጡር እናቶች አንገታቸው ላይ ክታብ ያደርጋሉ። ወይም ደግሞ ልጅ ያዘሉ እናቶች አንገታቸው ላይ ክታብ ያደርጋሉና እዛ ክታብ ውስጥ የሚታሰረው ምንድን ነው? መዝሙር 1 በብራና ላይ ተጽፎ ነው። ስለዚህ የሚጸልዩ ከሆነ አንብበው ይጸልያሉ። በተለይ ደግሞ ለዚህ ጥበብ ቅርብ የሆኑ እናቶችና አባቶች በመዝሙር 150ውንም በቃላቸው ይዘው የሚጸልዩ እናቶች አባቶች አሉ። በነገራችን ላይ 150ውንም በቃላቸው ይዘው እኔ ሌላ ጊዜ በመጠቁማችሁ መንገድ
እየጸለዩ ይጠቀሙበታል እናት አባቶቻችን መዝሙረ ዳዊትንና መዝሙር አንድን በቃላቸው ይዘው ጠዋት ማታ እናቶቻችን ይጸልያሉ ነፍሰ ጡር ሲሆኑ እስኪወልዱ ድረስ ማለት ነው። ከወለዱም በኋላ ይጠቀሙበታል። ሁለተኛ ደግሞ አንገታቸው ላይ በክታብ መልክ ያስሩታል። በክታብ መልክ ካላሰሩት እንኳን ከመኝታቸው ስር ያደርጉታል። ይችን መዝሙር አንድን ማለት ነው ነፍሰ ጡር ሲሆኑ። እንግዲህ ምን ያህል እናትና አባቶቻችን ከመንፈሳዊ እውቀት ጋር ያላቸውን ጥብቅ የሆነ ቁርኝት ያሳያል። ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች ሲባል ይሄ ማለት ነው። በእያንዳንዱ የህይወት ክፍላችን ላይ ከእግዚአብሔር ጋር ኮኔክትድ ነን። መንፈሳዊ ህይወት ማለት ይሄ ነው እና ከዚህ በመነሳት እንግዲህ ይህንን መልእክት የምትሰሙ ነፍሰ ጡርም ከሆናችሁ ወንዶችም አባቶችም ወንድምም ከሆናችሁ አካባቢያችሁ ላይ ነፍሰ ጡር እናቶች እህቶች ካሉ ይሄንን ጠቁሟቸው። መዝሙር አንድን ቢችሉ በቃላቸው ይዘው እያንዳንዱን የመዝሙር አንድን 7 ጊዜ በፍጹም ተመስጦ ውስጥ ሆነው ሁሌ እንደምላችሁ ጠዋትና ማታ እንዲጸልዩ አበርቷቸው፣ ጠቁሟቸው፣ አስተምሯቸው። እነሱ እንኳን ያንን ማድረግ ባይችሉ ደግሞ እናንተ የክርስትና ስማቸውን እየጠራችሁ መዝሙር አንድን ለሚስታችሁ፣ ለእህታችሁ፣ አካባቢያችሁ ላይ ያሉ ሰዎች ብትጸልዩት ልትረዷቸው ትችላላችሁና መዝሙር አንድን በዛ መልኩ ልትጠቀሙበት ትችላላችሁ። ሌላኛው ሁለተኛው ልጠቁማችሁ የምፈልገው ነገር ከእናንተ የደረሰኝ ጥያቄ ነው። በስራ ላይ እድል እንዳገኝ፣ በትምህርት ላይ እድል እንዳገኝ፣ በህይወታችን በተለያየ የህይወት ክፍላችን ላይ በተለያየ የህይወት መስመራችን ላይ እድለኛ እንድንሆን ወይም እድል እንዲቀናን ምን እንጸልይ የሚል ጥያቄዎች ይደርሱኛል እና በዚህ ላይ እንግዲህ እግዚአብሔር ከተጨመረበት የማይሆንና የማይሳካ ነገር የለም። እግዚአብሔር ካልተጨመረበት ክፉ መንፈስ እየፈተነን በተደጋጋሚ የምላችሁና ማነሳቸው የሰው ልጅ ጠላት የምንላቸው አካላት ናቸው። እንግዲህ በህይወታችን ውስጥ እየገቡ ስኬታማ እንዳንሆን የሚገረግሩን ወይም የሚያሰናክሉን በትምህርትም፣ በትዳርም፣ በፍቅር ህይወት በየትኛውም አይነት መንገድ ማለት ነው እና እኛ ወደ እግዚአብሔር ከቀረብን እግዚአብሔር ይቀርበናል። እግዚአብሔርን ከጠየቅነው እግዚአብሔር ይሰጠናል። ስለዚህ ሁሉንም ነገር ከእግዚአብሔር ማግኘት እንችላለን። ስኬትን፣ የትኛውም አይነት ስኬት በሰዓቱ እግዚአብሔር በፈቀደው ሰዓት እግዚአብሔር ለእኛ በሚጠቅመን መንገድ የምንፈልገውን ነገር እግዚአብሔር ይሰጠናል እና በዛ መልኩ እንግዲህ እግዚአብሔርን በህይወታችን ውስጥ እንዲጨመር ለጀመርነው ነገር እግዚአብሔር ድጋፍ እንዲሆነን እንዳልኳችሁ ስራም ሊሆን ይችላል። የፍቅር ግንኙነት መጀመር ስናስብ ወይ አዲስ ስራ ለመቀጠር ስንሄድ፣ ፈተና ለመፈተን ስንሄድ፣ ቃለ መጠይቅ ለማድረግ ስንሄድ፣ የትኛውም አይነት ነገር ላይ እግዚአብሔር እንዲጨመርበት መዝሙር 4ን ብትጸልዩ ከጠየቃችሁኝ ጥያቄ እይታ አንጻር ማለት ነው የሆነ ነገር ለማድረግ እድለኛ እንድንሆን ወይም እድል እንዲገጥመን ወይም እንዲሳካልን የትኛውን እንጸልይ ላላችሁት ሁሉም ጸሎት ከእግዚአብሔር ጋር ያቀርበናል። ሁሉም ጸሎት ይረዳናል። ከዚህ ጋር በቀጥታ በተገናኘ ግን እናቶች አባቶች የሚጠቀሙት መዝሙር 4 ነው። ስለዚህ እንደ ልምድ ያዙት፣ አይጎዳችሁም። ጥቅሙ ነው የሚበልጠው። ምንም ነገር ለማድረግ ስትሄዱ፣ ጠዋት ስትነሱ፣ ወደ ቢሮም ስትገቡ፣ ወደ ስራም ስትሄዱ፣ ምንም ነገር አዲስ ነገር ለመጀመር ስታስቡ መዝሙር 4ን በተመስጦ ውስጥ ሆናችሁ ብትጸልዩት ኃይሉ አዎንታዊ ኃይሉ ይረዳችኋል። ዋናው ጥበቡ እዛ ጋር ስለሆነ ያለው ማለት ነው እና አዎንታዊ የሆነ ኃይልን ተላብሰን ለመሄድ የእግዚአብሔር ኃይል አብሮን አለ ብለን አምነን ተቀብለን እንድንሄድና እንድናደርግ መዝሙር 4ን ልምድ አድርጉት። በቃላችሁ ይዛችሁት የትኛውም አይነት ሁኔታ ውስጥ ሆናችሁ አንዳንዴ መንፈሳችን ይዝል የለ ስራ ቦታ ላይም ሆነን ትምህርት ላይም የትኛውም ነገር ላይ ሆነን ሰለቸኝ ደከመኝ ስንል ባለንበት በዚያ ስሜት በተሰማን ሰዓት ላይ መዝሙር 4ን 7 ጊዜ በአይምሯችሁ ውስጥ ተመስጣችሁ ወይም ተረጋግታችሁ መዝሙር 4ን ብትጸልዩት ብትደግሙት ለውጥ ታዩበታላችሁ። ብዙዎቻችሁ በመሰጣችሁ ጥቆማ ተለውጠናል፣ ተጠቅመንበታል ትሉኛላችሁ። በጣም ነው ደስ የሚለኝ። ምንም ስለተለወጥኩበት ስለምትጠቀሙበት ደስ ይለኛል እና ይህንንም ሞክራችሁት እንደምትጠቀሙበት አውቃለሁኝ እና እንደዚህ አይነት ስሜቱ ስትሆኑ የመድከም የመደበር ስሜቱ ስትሆኑ የመሸነፍ ስሜቱ ስትሆኑ መዝሙር 4ን ጸልዩ። የመጽሐፉ ርዕስ መጽሐፈ አፍልሆ ይሰኛል። እጅግ በጣም ጥንታዊ ከሆኑ የሕክምና መጽሐፍቶቻችን መካከል አንዱ ነው መጽሐፈ አፍልሆ። ይሄ መጽሐፍ የሚያገለግለው ወይም ደግሞ አባቶቻችን ይጠቀሙበት የነበረው የመርሳት በሽታን ወይም ደግሞ የመርሳት ህመምን ለመከላከል ነው። ከእሱም በተጨማሪ ደግሞ የተለያዩ ከአእምሮ ህመም ጋር የተገናኙ በሽታዎችን ለመፈወስ የሚገለገሉበት የሚጠቀሙበት መጽሐፍ ነው።
በዋነኝነት ግን የመርሳት በሽታን እንዲሁም ደግሞ የአእምሮ እድገት ውስንነትን ለመከላከል አባቶቻችን ይጠቀሙበት የነበረ መጽሐፍ ነው። በጣም የሚደንቀው ይሄ መጽሐፍ በሁለት አይነት መንገድ ነው የሕክምና እውቀቱ ወይም ጥበቡ የሰፈረበት። አንደኛው ፊዚዮሎጂካል በሆነው መንገድ ወይም ደግሞ በዘመናዊ ሕክምና ብንሄድ በሳይካትሪስቶች በሳይካትሪ ሊታከም በሚችልበት መንገድ ፊዚዮሎጂካል በሆነ መንገድ የሚፈውሱበት መንገድ አለ። ሁለተኛው ደግሞ የመርሳት በሽታ ወይም ደግሞ የአእምሮ እድገት፣ ሁለቱ የተለያዩ ናቸው። የመርሳት በሽታና የአእምሮ እድገት ውስንነት ግን ሁለቱም በሽታዎች በዛር መናፍስት ጥቃት ይመጣል። በተለይም የዛር መናፍስት አምልኮ ውስጥ ያለ ቤተሰብ ካለ ያው መንፈሱ ከቤተሰብ ወደ ቤተሰብም ስለሚዘዋወርም ስለሚተላለፍም ሳናውቀው በዛ መንፈስ የምንጠቃ ከሆነ ያ መንፈስ የተጠናወተን ከሆነ ለመርሳት በሽታ የምንጋለጥበት እድል ሰፊ ነው። መንፈሱ ከእናት ወደ ልጅ ከአባት ወደ ልጅ የሚሄድበት እድልም ስላለ ደግሞ ለአእምሮ እድገት ውስንነትም የሚያጋለጥበት የራሱ የሆነ አግባብ አለውና አባቶቻችን የሚመጡትን ህመምተኞች ዲያግኖስ ሲያደርጉ በሁለቱም መንገድ ነው ዲያግኖስ የሚያደርጉት። በመናፈስ ሳይጠቃ እንዲሁ ፊዚዮሎጂካል በሆነው መንገድ ከሆነ ህመሙ ያገኘው ወይም ህመሙ የተከሰተው እጽዋቶችን በመጠቀም የከበሩ ማዕድናቶችን በመጠቀም በተለይ ግን በዋነኝነት እጽዋቶችን በመጠቀም ሕክምናውን ይሰጣሉ። የትኞቹ እጽዋቶች እንዴት ተቀምመው እንደሚሰጡ መጽሐፉ ይጠቁማል ማለት ነው። መጽሐፉ ላይ የተቀመጠ እውቀትና ጥበብ እሱ ነው። ቅድም እንደነገርኳችሁ ደግሞ በዛር መናፈስ ጥቃት ከሆነ የመጣው በመናፈስ ጥቃት ከሆነ ህመሙ የመጣው ደግሞ ሆሊስቲክ በሆነ መንገድ መንፈሳዊ በሆነ መንገድ ደግሞ ታማሚውን የሚፈውሱበት መንገድ አለ። አልዛይመር እንደምታውቁት እንግዲህ ዓለም ላይ መድኃኒት ከሌላቸው ወይም ከማይፈወሱ ተብለው ከተርታ ከተመደቡ ህመሞች መካከል አንዱ ነው። አልዛይመር ፍጥነቱን ለመቀነስ ወይም ደግሞ ትሪት ለማድረግ ይሞከራል እንጂ ኪዩር የሚያደርገው ትሪትመንት እስካሁን አልተገኘም። አመቱን እርግጠኛ አይደለሁም፣ ግን ከ6 ዓመት ከ7 ዓመት በፊት እንግዲህ ኦባማ ፕሬዚዳንት በነበረበት ዘመን ብሬን ኢኒሽቲቭ የሚባል ፕሮጀክት አስጀምሮ ነበረ። ራሱ ኦባማ መሪ በነበረበት ዘመን ይሄ ብሬን ኢኒሽቲቭ እንግዲህ አልዛይመርን ጨምሮ መድኃኒት የሌላቸውን የአእምሮ በሽታዎችን መድኃኒት እንዲገኝላቸው ዓለም ላይ አንቱ የተባሉ ኒውሮሎጂስቶች ተሰብስበው መድኃኒት እንዲያገኙ የሚያስችል ሪሰርች የሚደረግበት ትልቅ ፕሮጀክት ነበረ ብሬን ኢኒሽቲቭ እና እስካሁን እንግዲህ መድኃኒት ያልተገኘለት በሽታ ቢሆንም አባቶቻችን ግን ከጥንት አንስቶ መጽሐፈ አፍልሆ ላይም ሌሎች መጽሐፍቶችም ላይም የተጠቀሱ የሕክምና አገር በቀል የሆኑ የሕክምና እውቀቶችን በመጠቀም እንግዲህ የማይፈወሱ የሚባሉ ህመሞችን ይፈውሱ ነበረ፣ ይፈውሳሉም እና መጽሐፈ አፍልሆ ቅድም እንደነገርኳችሁ የአልዛይመር በሽታን፣ የመርሳት በሽታን፣ የአእምሮ እድገት ውስንነትን ለመከላከልም ለመፈወስም ይጠቀሙበት የነበረ እጅግ ጥንታዊ መጽሐፍ ነው። ይህን መረጃ ወይም ደግሞ ይህንን እውቀት ማግኘታችን ምንድነው ጥቅሙ ነው? ያገኘሁትን ሀሳብና መረጃ ነው ለእናንተ ማደርሰው ያወቁትን እንድታውቁ። ግን ሳይካትሪስቶች፣ የስነ ልቦና ባለሙያዎች፣ ሜዲካል ዶክተሮች ዋና ትልቁ ስራችሁ ሊሆን የሚገባው ይሄ ነው። መጽሐፉ ካለ ስለ መጽሐፉ ይሄ ግንዛቤ ካለ አሁንም ድረስ መጽሐፉን የሚገለገሉበት አካላቶች ካሉ መጽሐፍቶቹን አግኝቶ ሳይንሳዊ በሆነ መንገድ ማጥናት፣ መጽሐፉ ላይ ተጠቅሰው መድኃኒት የሚቀመምባቸው እጽዋቶችን አግኝቶ ላቦራቶሪ ውስጥ አስገብቶ ማጥናት፣ መድኃኒቱን መመርመርና ማጥናት፣ ከዛ ሳይንሳዊ በሆነ መንገድ የሚሞከሩ ሙከራዎች ተሞክረው ብዙዎች የሚፈወሱበትን መንገድ አገራችንም እውቅና የምታገኝበት ለአልዛይመር ብቻ እኛ መድኃኒት አግኝተን መድኃኒት አምርተን ማስተዋወቅ ብንችል፣ ወደ ገበያ ማቅረብ ብንችል ከቱሪዝም ከነዳጅ ከሌሎች ከቡና ምናምን ከምንላቸው ገቢዎች ያልተናነሰ ትልቅ ገቢ ትልቅ የኢኮኖሚ ዋልታ መሆን የሚችል ዘርፍ ነው አገር በቀል የሆነው የሕክምና እውቀትና ጥበባችንና ለብዙዎች ነፍስ ለመድረስ እንዲሁም ደግሞ ለሀገርም ከቱሪዝምም አንጻር ከእውቀትም አንጻር ከገቢም አንጻር ትልቅ መሰረት ሊሆን ስለሚችል የሚመለከታችሁ ባለሙያዎች ጥናት እንድታደርጉበት ለመጠቆም ወዳለሁኝ። መጽሐፉ የት ይገኛል? መጽሐፍ አፍልሆ የአዲስ አበባ ዩኒቨርሲቲ ውስጥ የኢትዮጵያ ጥናትና ምርምር ተቋም ቤተ መጽሐፍት ውስጥ ይገኛል። መጽሐፍ አፍልሆ በነገራችን ላይ አፍልሆ የተባለው
እነዚህ ቅድም የጠቀስኳቸው መድኃኒቶች ሲዘጋጁ አንድ ላይ ተቀምመው ተፈልተው ስለሚሰጡ ነው በዘልማድ አፍልሆ የሚል ስያሜ የተሰጠው። ያገኘሁት መረጃ እንደዛ ይላልና መጽሐፉን አሁን ያልኳችሁ ቤተ መጽሐፍት ሄዳችሁ ማግኘት ትችላላችሁ። ጥናታችሁን አድርጉ፣ መርምሩና ለሀገር ለወገን ለሰው ልጅ የሚጠቅም ነገር እንድታደርጉ እንድናደርግ ለማሳሰብ ወዳለሁኝ።